guys. Mute ያረክሽ አዩ ካለሽ Meow 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 ነይ ደርድር ነይ ሲሪዝ ላይ ቤት ሰሪ ነይ ይባ አረፊ እንዳትነቂ ሱካ ካለ ጸቅሽ እንዳትነቂ ቡት ካልተደርድርልሽ ቡት ካልደርድርልሽ እስከ ዛሬ ከከፋ ጋር ነው ትርኢት እኮ አልሰርኳትም ማን ነው ምን ያለው نفتح من ليه بدنا نكفته سيشل ليه بدنا نكفته سيشل كوي لذي orange yellow عندنا الكلرون عندنا الكلر بس تدريلا تبغى تبي تعرف سرقات مزاري كي بارك እቺ እንዴት አድርሰ ለማድረሽ ማለት ታታዋቁ ቤተሰብ ምን ተቀብተሽ ነው አቮካዶ ያልተቀባሁት ነገር ጠይቁኝ ጋይስ እኔም ኬኳም ምን رافي كيكو تاي لسه كوشا قدر ዝም ብለሽ ሰላም ቲጂ እንዴት ናችሁ ጋይስ እሺ አሁን ችምሽ ህፃን ልጅ ይዛ ኬኳ እሺ ትልላችኋለች አፍንጫዋ ደህና ናት እዚህ ጋር ትንሽ እየተቆረባት ነው ቀይ ስለሆነች ኬኳ በጣም ቀይ ስለሆነች ይሄ እዚህ ጋር እየተቆረባት ነውና ደህና ናት ግን ህመም የላትም ስለታታ ያማት ከበርሽ እሱ እንዳምጨርስ ጎመን መሰለ ወጥ ስሩ እሺ ቀይ ወጥ ስሩ አልጫ ስሩ ዛጋ ኬኳ استاذي يا كونتاشو نكراسو እንዳምጭ ነው ወደዚህ እንዳምጭ እዚህ ጋር እንዳምጭ እዚህ ጋር ከመጣሻዋል አጥሽ ዛጋ ተጮሽ ከሰ ይሄ ኬኳ ደህና ናት ትንሽ ምንም አትመው ገንዳው ሙይላት ነው ገላል ተቀራች ሃዩ አለሽ አይደለ ክፍታፎቹን ሙይት ያረክሽሽ ማሪ አንድ እንዳትመሪያቸው ዋው ብላቤ ቤት ማገስ አይካ ምን እንደተቀባው ብታውቁ
ለዛ እኮ ነው አፋን ቶሎ ያልከፈታችሁ ኬኳ ቴሌቪዥን ስለምትከፈትላት ማሬ አይኑ አባተር ሰሊናዬ አሁን መሳደብሽ ነው። ፎርፈሽ ኬኮ አው ማሬ አያስቀሯት ትምህርት ቤት ትላንትና ወድቃ ግን እዚህ ጋር መታ የለ እዚህ ጋር አስቀሯት ትምህርት ቤት ምልካት ሊጠብቋት ነው ካልጠበቋት ለምልካት አለው እዚህ ቃቋ እንደድሬ ከሷ ጋር ከቡቴ ጋር ላጫውታቸው ጋይስ ልክ እኮ ነው ቤተሰብ ጌታ ልክ እኮ ነው ትምህርት ቤት በነገራችን ላይ እናቶች ትምህርት ቤት ልጆቻቸው የምትልኩት በተለይ ማቆያ የምትልኩት በደንብ እንዲጠብቋቸው ነው ሲሮጡ ምንም ሲሉ እንዲጠነቀቁላቸው ነው እነሱ ያሉ በጣም ፈጣን ስለሆኑ ሄደው ከተደፉ አልጠበቋቸው ማለት ነው ሶ እግዚአብሔር ጠብቋት ነው እንጂ አይኗን መጥቶብኝ ቢሆንስ ህፃን ልጅ እኮ ናት ማርያምን አቤልን ሚዩት አድርጊው ማሬ እንዴ ማርያምን የምሬን እኮ ነው ቀልድ ምናምን እኮ አይደለም ፍሬ ደግሞ ጌም ለመጫወት ነው የምትልካት ላኪ ነጋ አትላኩ ጌመሮች እዛው ተቀምጡ አጥጋችሁን ይዛችሁ ነው ልክ ብሪጅስቶን እናቴ ትሙት የምሬን እኮ ነው ጌታ እንዴ እዚህ ጋር አፍንጫዋን ምንና ነው የወደቀችው ላታለሁ እየሮጠች ሂዳ በጣም ፈጥና ሂዳ ስትሮጥ ሂዳ ጠረጴዛ ላይ መታት እኮ ፊቷ እኮ የአፍንጫዋ እኮ እንደዚህ አብጦ እኮ ነው የመጣችው ምን ማለት ነው ግጭ አንድ ያክፍላል ገና ትዴት ናት ለምን ትሄዳለች ቤት ብትውል ከኔ ጋር ብትውሉ እንደኔ እንደዚህ አዝግ ያላውለትም እንደ ቤት ውስጥ ጌታ ይሄ አፍንጫዋ አሁን እንደዚህ ደፍኗል አብጦ ማለት ነው ማርያምን ስለዚህ ቤቴ ከኔ ጋር እንደዚህ ቁጥና እዛ እዚህ ጋር ነው ይኸውልሽ አይሹ ያዋለ እዚህ ጋር ዋለ እዚህ ጋር አትምጪ አርፈሽ እሱ ጋር ተቀምጪ እሱ ጋር ተደርድሪ ቴንክ ዩ ማሬ ሜርሲ የኔ ፍቅር የኔ እናት አንቺ ነሽ ጊፍት ጋላሪ መስይብት ወይ የኔ ዋር ቴንክ ዩ የኬኳ እናት ሜርሲና መስክኑልኝ ሁሌ ጊፍት ጋላሪ መጣ ምትሞላልኝ እሷ ናት ጋይስ በቀደም ግንባሯ አብጦ ነው የመጣው የማን ግንባር ምን ታካብጃለሽ ምን በልጄ የኔ ዋርክ ከልጄ በላይ ለማን ላካብት ከልጄ በላይ ማን አለ እዚህ ምድር ላይ ለኔ ልጄ ብቻ ናት እኮ ያለችው ከራሴ ቀጥሎ ልጄ ናት ምክንያቱም ራሴን መውደድ አይውላችሁ ራሴን መውደድ አለብኝ መጀመሪያ ልጄን ለመውደድ ለልጄ እናት ለመሆን ራሴን በጣም መውደድ አለብኝ ከዛም ራሴን ከወደድኩኝ ለልጄ ደግሞ በጣም አስብላታለሁ ማለት ነው ተረርታችሁ አሁን አንዳንድ እናቶች ምን ይላሉ መሰላችሁ ከልጄ በላይ ነው መጀመሪያ ለራስሽ ነው ራስሽን በደንብ ስትወጂ ልጅሽን በደንብ ትወጂዋታለሽ ወይ ትወጂዋለሽ በደንብ ማለት ነው ግን ልጄን ነው የምወደው ከኔ በለጠ ብትይ ራስሽን ሳትወጂ ልጅሽን በደንብ መውደድ አትችይም አንቺ ጤነኛ ካልሆንሽ አንቺ ደስተኛ ካልሆንሽ አንቺ ሰላም ካልሆንሽ ለልጅሽ ሰላም ልትሰጫት አትችይም አንቺ ጤነኛ ካልሆንሽ ልጅሽን ልትንከባከባት አትችይም አንቺ ሰላም ካልሆንሽ ከልጅሽ ጋር ሰላም ሊኖር አይችልም ስለዚህ መጀመሪያ ራስሽን አስበልጠሽ መውደድ አለብሽ
ልጅ እያደገ ነው የሚያድገው yes ልጅ እየወደቀ ነው የሚያድገው እየተላጠ ነው የሚያድገው እየተፈነከተ ነው የሚያድገው በዚህ አልከራከርም አይደለም ነገር ግን ደግሞ ለልጄ ማቆያ ብዬ ካስቀመጥኳት መቆያዋ ቦታ ላይ የምትቆይበት ቦታ ላይ ማንንም ሰው ከኔ በላይ ትሪት እንዲያረጋት ነው ተረታችሁኛል የምትሄደው ማቆያ ከሰዎች ጋር ቁጭ ብላ ተጫውታ እነሱ ቴኬር አድርገዋት በሰዓቷ እንዲሰጡኝ ነው ገብቷቸዋል አሁን ቤት ውስጥ ቢሆን ብትወድቅ እኔ ስራ እየሰራው ነው አላያትም ምናምን እንዳለው ማቆያ ግን ለሷ ተብሎ የመጡ ሞግዚቶች ሚሶች አሉ እሷን የሚጠብቁ ማለት ነው ስለዚህ እንደዛ የሚባል ነገር የለም የኔ ፍቅር እናትዬ እኔ እዚህ ስትወድቅ ነፍስና ስጋ እየተላቀቀ እንዴት ነው የምታስብ የኔ ማለት እንዴት ነው የምታስብ እኔ እኮ አንዳንዶቻችሁ ተስቀኛላችሁ ማማዛውኝ እንዳመጭ ወደዚህ ምን ፈልገሽ ነው ገብተሽ ገብተሽ እንዳልገባሽ ነው ምን ንገሪኝና ላምጣልሽ ስሙን ንገሪኝ እና ትሰጥሻለች አይ ስሙን ንገሪኝ ምን ላምጣልሽ ኬኮክ አያስቅም እሺ ያስቅም በነገራችን ላይ በረዶ አምጪ በረዶ ተነሽ በረዶ ለምን ትወረውራለሽ ይቅርታ በይ ሂጂ በረዶ አምጪ ሂጂ ማማ ይቅርታ በይ እጄን አልረክሽም ማማ ይቅርታ በይ ነይ እዚህ ጋር ሂጂ በረዶ አምጪ ኖ አይደለም ነይ እዚህ ጋር እኔ ላይ ነው የወረወርሽው ነይ እዚህ ጋር ቶሎ በይ አምጪ ይቅርታ በይ ማማ ይቅርታ በይ ቃሉን ድጋሚ ይቅርታ በይ ይቅርታ ስትሰማቻት ጌታ ማርያም አትጩይባት የኔ ፍቅር ልጅ ተጭኖበት ነው የሚያድገው እሱን ተይው አትጩይባት ምናምን ዝም በያት አይሰራም በነገራችን ላይ ኩማዬ እንዴት ነው አባቴ ሰላም ነው ጋይስ እንዴት እንደምትፈራኮ አታስጨንቂያት ነው ይሄ ምንድነው እንትን ጻጉሬን ተቀብጬ ኩማዬ አባቴ እንዴት ነው ደህና ነው ሰላም ነው ስሙ ያው ጻጉሬን ተቀብጬ ነው ምንድነው የሚባለው አቮካዶ እና በዛው ፊቴንም ምናምን ተቀቦት ኬኳ ምን ፈልገሽ ነው ኖ እሱ አይወጣም ሜርሲዬ እናቴ ቴንኪዩ ልጅ መቀጣ ግን እስኪ ቤተሰብ ልጅ መቀጣ ስቃይ አሁን ልንገራችሁ እኔ በጣም የሚያሳዝኑኝ እናቶች ልንገራችሁ ኩማዬ የኔ ጌታ ቴንኪዩ ሻባቴ ሂጂዛ ብርቴ ደድብላት ዝም ብለሽ ደድብ እያፈረሽ ደድብላት ምን ቆይ ልንገራችሁ አሁን እዚህ ጋር ወሰጂ አይወጣም ይሄ ቆጣ ይወድቅብኛል ስሙ ልንገራችሁ አሁን የውጭ ሀገር ልጆች ማለት ነው የውጭ ሀገር የሚወለዱ ልጆች ስፔሻሊ አንድ ጓደኛ ወዳጅ ጀርመን የምትኖር ወዳጅ አለች አንድ ወዳጅ ጀርመን የምትኖር ወዳጅ አለች እና ስትነግረኝ በቃ ሆዴን አልቻልኩም ጋይስ እና ሊያ አለች እሷ አልወለደችም ሊያ አለች ወይኔ በቃ እኔ እድሜ ልክ እንዲፈረድብኝ ከፈለኩ ብቻ ነው ጀርመን ልጅ ወልጄ የማሳድገው አለች እኔ በፍጹም ኢትዮጵያ ካልሆነ ልጅ ጀርመን ሀገር ወልጄ አላሳድግም ምናምን አለች እንዴት ምናምን ነገር አልኳት በጣም የሚገርምሽ የጎረቤቴ ልጅ አለች ከ5 ዓመት በፊት ቀጥተዋለች ልጁ ማለት ነው ልጁን ገርፈዋለች ልጇን አጥፍቶ ማለት ነው ለካስ አረሳው እያደገ ሲሄድ ማለት ነው ምን ቢል ጥሩ ነው ምን ቢላጥሩ ትምህርት ቤት የማትረሱት ጭንቅላታችሁ ውስጥ የማትረሱት ነገር እስኪ ካለ ተናገሩ ምናምን ብለው ትምህርት ቤት ይጠይቋቸዋል ከዛ ምን ብሎ እንደተናገረ ከ5 ዓመት በኋላ እኮ ነው ምን ብሎ ቢናገር ጥሩ ነው ጋይስ ልጁ እኔ በህይወቴ ከጭንቅላቴ ሊጠፋ ያልቻለው ልረሳው ያልቻልኩት እናቴ ከ5 ዓመት በፊት የመታችኝን ልረሳው አልቻልኩም ብሎ ትምህርት ቤት ተናገረ ጀርመን ሀገር ማለት ነው ጋይስ ከዛ ስልክ ተደውሎ እናትየዋ ተጠርታ ከ5
አስባችሁ ከ5 ዓመት በፊት የተመታው ማለት ነው። ከአይምሮ ከሚሞሪ ምንም ሊጠፋ አልቻለም። እመቤቴ ምን ከሚሞሪ ከጭንቅላቴ ሊጠፋ አልቻለም ብሎ ሲናገር ከትምህርት ቤት ተደውሎ ማለት ነው ተደውሎ ተጠርታ እናትየው ከ5 ዓመት ልጅሽን ለምን ትመጪዋለሽ ምናምን ነገር ተብላ ስትጠይቅ ኧረ እኔ ልጄን መትቼው አላውቅም። መተሹ ታውቂያለሽ? ኧረ እኔ መትቼው አላውቅም በፍጹም። መተሹ ታውቂያለሽ? ልጅሽ ባንቺ ዱላ ከ5 ዓመት በፊት ጭንቅላት ውስጥ ስላለ እስቲል አልረሳውም። ስለዚህ ከዚህ በኋላ ልጅሽን ብትመቹ ብትቆጩ ብትናገሪ ትጠየቂበታለሽ ብሎ አስፈርበው ቢልኳት እንዴት ብለ ከ5 ዓመት በፊት መተሽዋል። አስባችኋል? ከ5 ዓመት በፊት መተሽዋል ልጅሽን። አሁን እናንተ ብዙዎቻችሁ እዚህ መታችሁ ሊያ አትጩይባት፣ ሊያ አትናገሪያት፣ ሊያ የምትሉት በራሳችሁ አይን ስለምታዩ ነው። እናንተ እዛ ነፃነት የላችሁ ወይ ቤትዬ ወይ እናቴ ወይ እናቴ እናንተ አሁን መናገራችሁ ምክንያቱም ልጅ አይረሳም። ምንድን ማርያም ሰል አልገባሽም ያልሽኝ ቤቴ ልንገራችሁ። ልጅ አይመታም። ልጆቹ ስለሚናገሩ ትምህርት ቤት ሄደው ለአስተማሪዎቻቸው ተናግረው እናንተን ስለሚጠሩና ስለምትጠየቁበት ምንም ማድረግ አትችሉም። ልጅ እንደልቡ ሲሆን ትክክል ነው ማለት ጋይስ ማለት እንዴት ካልተቆጣ ካልተገረፈ ካልተበጣ ምናምን ታዲያ ልጁ አይረሱም። ልጆች አይረሱም። አዎ ማሪ እሱን እኮ ነው የምልሽ። ከ5 ዓመት በፊት ጭንቅላት ላይ ያረሳው ነገር ተብሎ ይጠይቃል። ከ5 ዓመት በፊት እናቴ የመታችኝን መርሳት አልቻልኩም ብሎ ተናግሮ ትምህርት ቤት ያስጠራት እናትየዋ ማለት ነው። እና ከተቆጣች ከእንደገና ደግሞ ማለት ነው ጋይስ ልንገራችሁ ሌላ ደግሞ ምን እንዳደረጉ ማለት ነው። ልጅ 2 ሴት ልጅ አንድ ወንድ አንድ ወይ ንጹህ የኔ ፍቅር እንዴት ነሽ እናቴ። አንዷ ደግሞ ምን እንዳደረገቻት ልንገራችሁ። እንደዚህ የማሚ ግሩፕ አለ እናወራለን እና አንዷ ደግሞ ምን እንዳደረገቻት ልንገራችሁ። አንዷ 2 ናቸው ልጆቹ እና ጋይስ በጣም ደፋር ከሆነ በጣም በቃ ደፋር እንደሆኑ የምታውቁት ማለት ነው። ቤት ውስጥ ማለት ነው ያው የሀበሻ ደንብ በሄዳችሁበት አይለቅም። በተለይ ውጭ ሀገር ደግሞ ዊኬንድ ረፍት ሰዓት ላይ ምናምን ተሰበሰበው የለ ቤት ውስጥ ተሰበሰበው የለ ከጓደኞቻችሁ ጋር ከፋሚሊ ጋር ምናምን ተሰበሰበው የለ ተሰብስበው ቡና ምናምን ይጠጣሉ ያወራሉ ምናምን እና ልጆቹ ማለት ነው ለካስ የቤተሰቦቻቸው እዛ ተሰብስበው የሚያወሩት የሚጫጩት ምናምን በጣም ረብሻቸዋል። ትምህርት ቤት ሄደው ለአስተማሪዎቻቸው ምን ቢሉ ጥሩ ነው ይሄን ዊኬንድ በሰላም አርፌ አልመጣሁም ማለት ለምንድን ነው ያላረፋችሁ ተብሎ ይጠይቃሉ። ቤተሰቦቻችን በጣም ብዙ ሆነው ተሰብስበው በጣም ብዙ ግር ደግሞ ስትነግረኝ ማለት ነው እነሱ እዛ ተወልደው ያደጉ ልጆች ስለሆኑ አክሰንታቸው ልክ እንደነሱ እንደ ጀርመኖቹ ነው። ከኛ ጋር እንኳን የነሱን ጀርመነኛ እንኳን እኛ በደንብ ፊውር አንሰማም ማለት በደንብ እንኬ እንኳን እንዳመጨው ለዚህ አንሰማም ማለት። ከዛ ቤት ውስጥ ባውኑ ዊኬንድ እሑድና ቅዳሜ አላረፍንም። ጭንቅላታችን በጣም ተረብሾና ተጨንቆ ነው የመጣ ነው። ለምንድን ነው የተጨነቀ? ቤተሰቦቻችን ብዙ ነው ቤት ውስጥ በጣም ሲጮውና ሲያወሩ ነበረ። አስባችሁታል ጋይስ? የኢትዮጵያ ልጅ ነው ቡና ስትጠጣ ቤት ውስጥ ማለት ነው እንደዚህ ተብለ ስትወቀስ ማለት ነው እንደዚህ ተብላችሁ ስትወቀሱ የኢትዮጵያ ልጅ ነው የኢትዮጵያ እናት አሳደገ ሪሊ የምር ነው። አንዱን ደግሞ ምን እንዳደረጓቸው ልንገራቸው። እንደዚህ ጀርመን ሀገር ነው እነሱ አቦኑ ጀርመን ያላችሁ እስኪ አግዙኝ። ምን ቤተክርስቲያን ያላቸው ጀርመን ሀገር ማለት ነው የሆነ ቤተክርስቲያን አለና ያው እናቶች ምናምን አያቶች ምናምን ካሉ አሉ ተሰብስበው ሰንበት ያው ጊዜ ያለው ሰው ሊያቆርቧቸው ይዘዋቸው ይሄዳሉ ማለት ነው። ጊዜ አይባል ከ5 ዓመት በላይ የሆኑት ሊያቆርቧቸው ይዘዋቸው ይገባሉ ትምህርት ቤት ማለት ነው እንደ ቤተክርስቲያን። ከዛስ ጋይስ ምን ቢያረጋቸው ጥሩ ነው? ከረዳፋር ናቸው እነዚህ ማይ ይለያሉ። ጀዊሳው እንዴት ነህ? ደህና ነህ አባቴ? ወይ ጠራኸኝ? ወይ ሰላም ነው? ኑሮ እንዴት ነው? ቤተሰብ ፋሚሊ ማማን ደህና ነኝ አይቻልም። ከዛም ስሙ ቤተክርስቲያን ተጠርተው ቤተክርስቲያን ሊያስቆርቧቸው ይዟቸው ይሄዳሉ። ቤተክርስቲያን ደግሞ ታውቃላችሁ ከቅዳሴ በኋላ ምናምን ያው ትንሽ ህፃናቶችም ስለሆኑ ቅዳሴ እንትን ካሉ በኋላ ምናምን ያስቆርቧቸዋል። ይቆያሉ ምግብ ሳያበሉ አይበሉማ። ልትቆርቡ ስትሉ ምግብ አትበሉ ይሄዳሉ። የቁርባን ሰዓት እስኪደርስ ድረስ ምግብ አይሰጣቸውም። ከዛስ ጋይስ ከዛ ይሰጣቸዋል ይቆርባሉ። ትምህርት ቤት ሄደው የአሜሪካኖቹ 911 የሚደውሉታል። እነዚህ ደግሞ ማለት ነው ምን ቢያደርጉ ጥሩ ነው? ትምህርት ቤት ሄደው ለአስተማሪዎቻቸው
እኛ በጣም እየተራብን ነው። እሑድ በጣም ነው ቤተሰቦቻችን የሚያስርቡን። ቤተክርስቲያን ይዘውን ይሄዳሉ። ከዛም በኋላ በጣም ይርበናል። ከዛስ በኋላ ትንሽዬ ነገር አፋችን ላይ ጠብ ያደርጋሉ። ጋይስ ጌታን የምር ጀርመን ያላችሁ ይሄን ታሪክ የምታውቁ ሰዎች ተናገሩ። በጣም ያስርቡናል። ትንሽ ነገር ነው አፋችን ላይ የሚሰጡን እና በጣም እየራበን ነው። እሑድ በጣም እየራበን ነውና መሄድ አንፈልግም፣ ንገሩልን። ከዛስ የመጨረሻ ተቀውጦ ወላጆች ተጠርተው ከዛስ ቄሱ ተከሶ 5000 ዩሮ ተቀጥቶ ጋይስ አስባችሁታል? ቤተሰብ አስባችሁታል? እስኪ እናንተ ራሳችሁ ጥንቅላታችሁ ውስጥ አስቡ። ቄሱ ተጠርቶ ጀርመን ሀገር የሚኖሩ ቄስ ተጠርቶ 5000 ዩሮ ተቀጣ ጋይስ። 5000 ዩሮ ማለት ነው። ልጆቹን አስርባል ተብሎ ፈጣሪ ሆይ እንዴ ላብዱን እችላለሁ። እንግዲህ ቤተክርስቲያን ይዛችሁ ሂዳችሁ ቁርባን ላይ መቼም አይበሏት። ከዛም በኋላ እስከ እሑድ በጣም እየተራብን ነው። ቤተሰቦቻችን ቤተክርስቲያን ይዘውን እየሄዱ በጣም እያስራቡን ነው እና ትንሽዬ ነገር ነው አፋችን ላይ ጠብ የሚያደርጉት እና በጣም እየተራብን ነው ብለው ትምህርት ቤት እናቶቻቸው ወላጆቻቸውን ከሰው ወላጆቻቸው ደግሞ አይ ቤተክርስቲያን ነው እንደዚህ ብለው ይናገራሉ። ቄሱ ተጠርቶ ቄሱ ተከሶ 5000 ዩሮ ተቀጥቶ ጋይስ አስባችሁታል? እንዳታደርጉ፣ እንደዚህ እንዳታደርጉ። የምርህን ነው ወይኔ የኢትዮጵያ የምርህን ነው እንዴ ጋይስ? ታዲያ ይሄ እኮ በጣም እኮ የሚያስጨንቅ እኮ ነው። እግዚአብሔርን ከአሜሪካ ደግሞ ይሄንን ሰምታችኋል? ውሸት ነው። ማርያምን ጀርመን ያሉ ልጆች ናቸው ደግሞ የነገሩን። በጣም እዚህ እኔ ስናገራት ኬኳ ስቆጣት ብዙ ጊዜ ውጭ የሚኖሩ ማሚዎች እኮ ሊያትጩ ያትቆጫት ምናምን የሚሉሽ በራሳቸው ነው ስለሚያዩ ነው፣ በራሳቸው ስለሚመለከቷቸው ነው። እንደዚህ ውሸት ነው። ማሪ ጀርመን ያለሽ ማሪ የኔ ፍቅር የኔ እናት ጀርመን ያለሽ ውሸት ለምን አወራለሁ? እኔ እየተወራልኝን ዝም ብዬ አወራለሁ አላውሸት ነው እውነት ጌታ። እኔ ውሸት አላወራ ሳይነገረኝ ዝም ብዬ ፈጥሬ አላወራ። ስለ ጀርመን ምን አባሻ ቅልቻለሁ። ከአሜሪካስ ደግሞ እናትና ልጅን ጋይስ ቀጠል ያደርጓቸዋል። ልጆቹ እርር ያደርጓቸዋል ማለት ያ የአሜሪካ ልጅ ደግሞ 911 ነው ጋይስ። ፓም 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 ምን የሚደወልባቸው እና እናትና ባል ምርር ይላቸውና አሁን ሰመር ላይ እንትን ክረምት ላይ ኢትዮጵያ እንሄድና ኢትዮጵያ ቆንጆ አድርገን እንቀጣቸዋለን ምናምን ብለው ይዘዋቸው ይመጣሉ። ከዛስ በኋላ ቤት ኢትዮጵያ ካመጣቸው በኋላ ማለት ነው አሁን እዚህ 911 የለም ምናምን አትደውሉም፣ ስለዚህ ስርዓታችሁን ትይዛላችሁ ይባላል። ልጆች እኮ ናቸው ጋይስ። ምን ችግር አለው? አሜሪካ ኤምባሲ አለ፣ እዛ እንደውላለን፣ እናውቀዋለን ስልኩን። አስባችሁታል ጋይስ? የወለዳችሁት ልጅ ታዲያ በምንድን ነው ታዲያ ጣሙን የምታውቁት? ካልገረፋችኋቸው፣ ካልቀጣችኋቸው፣ ካልጮኻችሁባቸው ምኑ ላይ ነው የእናትነት ጣሙ? አንዳንዴ እኮ እኛ ቤተሰቦቻችን እናቶቻችን እንዳሳደጉ አይነት አክት ልጆቻችን ላይ ስናደርግ እኮ ነው እናትነታችን የሚታወቀን። ማርያምን አወደዳችሁም ጠላችሁ እንዲህ ብትሉ እኔ ኬኳ ላይ የማደርግባትን አክት እናቴ ስታደርገው የነበረውን አክት ነው ልጄ ላይ የማደርገው። ስትቆጣኝ፣ ስትጮህብኝ እንደውም አሁን ጊዜው ሰልጥኖ እናቶቻችን ወይ እኔ አሁን እናቴ የኛ እናቶች እንደዚህ ብትሆኑ ማማ ምናምን ብላ ብታሳዩአቸው እዚህ አትጨማለቂ ነው የምትባሉት። በአሁን ጊዜ ግን እኛ ምንድነው የምንለው? ማሚዬ እኔን እናትሽን ብለን ነው የምናባብለው። ስለዚህ ልጅሽ ላይ አትጩ ይባል፣ ልጅሽን አትናገረት። እናንተ ታፍናችሁ ነው ቤተሰብ ታፍናችሁ እናንተ እንዳትጮሁ ተብላችሁ ስትገርፉ እየተደወለባችሁ ስትናገሩ ትምህርት ቤት ሄደው እየከሰሷችሁ ነው። እዚህ ደግሞ ባህልና ከወግ ማምለጥም ማለፍም አይችሉ። የእናት ቁጣ፣ የእናት ምት፣ የእናት ጩኸት ለልጅ የሚጎዳ ሆኖ አይደለም። የሚጎዳው ነገር ቤተሰብ ሰላም ሳይኖር አባትና እናት የምታደርጉት ንትርክና ንጭንጭ ጭቅጭቅ ነው እንጂ ልጅህን የምትቆጣው ነገር ስህተት እንደሆነ ነው የምትነግራት። ኬኳ ስህተት ስታጠፋ እኔ ብጮህባት ስህተት እየሰራች እንደሆነ ይገባታል። ተረድታችሁኛል? እና በራሳችሁ አይን እኛን አትመልከቱ። ምን ልፈልጌ ነው? እናንተ ስለማትችሉ ስለማይፈቀድላችሁ ነው። አይ ለልጆች ይሄ መብት ነው እንደዚህ የሚባል ነገር የለም። ሁሉን ነገርማ እሺ ትክክል ውሰጂ እያልሽ ካሳደግሻትማ ነገ እዚያ ናትሽ ላይ ነው የምትመጣው። አንቺ የምትመርጭላትን ነገር የምታደርገው ነገር አይኖርም። ወይም አንቺ እንደምትፈልግ እንዴ ጋይስ፣ የውጭ ሀገር ልጅ እኮ እናቱ ፊትና አባቱ ፊት ቁጭ ብሎ ሲጋራ ቢያጨስ ለምን አጨስክ ብለህ መናገር አትችልም። ቁጭ ብሎ ቢያጨሱ ለምን አጨሱ ብለህ መጠየቅ አትችልም። ታዲያ ይሄ ትክክል ነው እያላችሁ ነው? ይሄ ትክክል ነው ኖርማል ነው እያላችሁ
እንደዛ ማለት እኮ ነው። እነሱ ትክክል እነሱ የራሳቸው እንትን ስላላቸው እኛ ደግሞ የራሳችን ባህል አለ። ስታጠፋ ድርግም እያደረግሽ ስታጠፋ ምጅልግ እያደረግሽ ቀጥት እያደረግሽ ካልሆነ እናትነትሽን በምን ታውቂዋለሽ? እነሱ ናቸው እንደ ወልደው ያሳደጓቸው ጋይስ። እኛ ነን እንጂ እዚህ ጋር ከዚህ እስከዚህ የሚያክል ቅድ ያዝንባቸው እኛ ነን እንጂ ጋይስ። የጠቆርነው የከሳ ነው እኛ ነን እንጂ እነሱ ናቸው እንዴ? ማን በወለደው ማን ያዛል? እና ምን ልላችሁ ፈልጌ ነው እዚህ መታችሁ በኬኳ ምክንያት አትናገሩ፣ አትጩይባት፣ አትናገሪያት፣ አትቅጫት፣ አትስደቢያት፣ እንዲህ አትቢያት። የፈለኩትን ባረጋት ከእናንተ የበለጠ እኔ ነኝ ለልጄ የማስብላትና የምቆረቆርላት። ገባችሁ? እኔ ነኝ ለልጄ የምጠነቀቅላት። ለልጄ ምኑም ቢሆን ከእናንተ በላይ እኔ ነኝ የማስፈልጋት፣ የሚጠቅማትን የማደርግላት እኔና እኔ ብቻ ነኝ፣ ማንም ሰው አይደለም። ስለዚህ በሰው ልጅ የሆነ ነገር ብትሆን አንደኛ ወቃሽና ተናጋሪ እኮ ሰው ነው። ኖ ማሬ ኖምዬ ለምን እንደምታውቂያለሽ ምን ይሉኛል መሰለሽ? ብዙ ጊዜ ካይሽ አሁን እኔ ልጄ አጠገቤ ነው ያለችው፣ ታጠፋለች። እዚህ ጋር ከእናንተ ጋር እያወራሁ እዛ ጋር የማይደረግ ስራ ትሰራለች። እያዩዋት እናንተን ፍራቻ የሆነ ጊዜ እኮ መሳቀቅ ከመጀመሪያ የተነሳ ሚውት እያደረግኩ ነው የምናገራት። በገዛ ልጄ ጋይስ፣ በገዛ ልጄ እኔ ወልጄ ዋሳደግኳት ልጄ። እናንተ ራሳችሁን እኔን እያስፈራራችሁ አትጩይባት። ለምን ማህተብ አደረግሽ? የኔ ፍቅር አሁን ኢምፖርታንት ነው ላንቺ ነው። የኔ ማህተብ አለማድረግ እና ማድረግ ላንቺ ኢምፖርታንት ነው። የኔ ፍቅር አሁን ስለ እናትነት እያወራሁ ስለምን ማህተብ ነው የምታወራው? የኔ ማህተብ ልቤ ላይ ነው እና ብዙዎቻችሁ ማህተብ አትበሉ። የሚመለከታችሁን ጠይቁ። ከምሰክ እንዳንደውል ልቾ እንወድሻለን። if you are busy you are yes የፍቅረኔ ሲጀምር ሁሌ ነው የምናውቀው። እናትነትን የሚያውቅ ብቻ ነው። እቺ ደግሞ ማለም በሚዩት ማታረጋት ሴት ነው እንዴ ጋይስ። ጌታን በጣም እኮ ነው የምትገርሙት። በጣም አንድ ቀን ቢርባት ልጄን አንድ ቀን 2 ቀን 3 ቀን 1 ሳምንት ምናልባት በዙሪያ ያሉ ሰዎች ሊያበሏት ይችላሉ። አንድ ቀንም ልክ እኔ እንደማበላት ሊያበሏት ይችላሉ። ለልጄ እኔን ተጠንቅቄ እንደማደርግላት ማንም ሰው ያደርግላትም። እኔ እናቷን እንደማደርግላት እኔ እንደምሆንላት ማንም ሰው ነገርኳችሁ። የራሴ ሰው እንኳን ብል እኔ እናቷን እንደማደርግላት ማንም ያደርግላት። ምክንያቱም ከኔ በላይ ለልጄ የሚያስብ ሰው ሊኖር አይችልም። እኔ ብቻ ነኝ ለልጄ እግዚአብሔር በልቧ ይደርና እሱን የምትፈራ ልጅ ትሁን። ግን ደግሞ ጋይስ እግዚአብሔር እኮ እሱ ብቻ እኮ አይደለም እኛን የሚጠብቀን፣ እኛ ራሱ እኮ ራሳችንን መጠበቅ አለብን። እግዚአብሔር አለ ብለሽ የምትይው እኮ ከዛ ነገሮች ላይ ራስሽን ስትጠነቀቂና ስትጠብቂ እግዚአብሔር አለ። እግዚአብሔር በሄድሽበት በመጣሽበት አለ፣ ሁሌም አለ። ግን ደግሞ አደጋ የሚያደርስብሽንና መጥፎ ነገር የሚያደርግሽን ነገር እያደረግሽ እያሳየሽ እግዚአብሔር አለ ማለት አለ። ለጥፋትና ለስተት ራስሽን ዝግጁ አድርገሽ ይሄድሽ ማለት ነው። እግዚአብሔር እኮ ወደዚህ አትምጪ። እግዚአብሔር አለ። እግዚአብሔርንም እኮ ልታግዡ ይገባል። ቡና የለም ወይ ማሬ? አለ አሁን አይደለም። ምን ተባረኪ ማሬ። አሜዚንግ ምናምን በቃ ተደጋግሜ እኔ ፍቅር ኮመንት አይቻለሁ። እቺን ሄኒ የምትባለውን ሚት አድርጊያት አዩ። ማርያምን የምር ዩቲዩብ ላይ ዛሬ ገባለሁ ማሪ። እኔ እየተቆጣሁሽ አይደለም ማሪ። አትደጋግሚ ኮመንትን ያልወድም ማናችሁም ብትሆኑ ኮመንት ስታረጉ ስትደጋግሙ ይደብረኛል ማሪ። ምንድነው ቡርት እዚህ ኢትዮጵያ ምትሽን የኔ ፍቅርና እንዴ ብዙዎቹ ደግሞ የዲያስፖራ ልጆች ኢትዮጵያ ምትተው የሚያሳድጓቸው ለስነ ስርዓታቸው ሲሉ ነው። ሄሪሌውጭ ሄሪ ምትበላው ብሎ ካለክሻለ አንቺ ስለገባሽ ነው አይገባትም ያልሽው ነው እናቴ። ሄሪ ታክሽ ሄሪ
ደግሞ 30 ሰው ነው ፉትን ያደረግሽው። ቤቲ ማለት ነው የብሎኩን እንትን አነሳብሻለሁ ቤቲ። ሰዎች ብሎክን እየፈታሽብኝ ነው። እኔ አሁን ብሎክ የማረጋቸውን ሰዎች ሞዴሬተር ቤቲ ብሎክ ያረኳቸው ሰዎች አጥፍችብኝ። እሺ እኮ እንዳትፈች። አሁን ብሎክ ማረጋቸው ነው። እኔ እንዳትፈች